እንኳን ለበዓለ ትንሣኤው በሰላም አደረሳችሁ። ከጾም ከጸሎት ከስግደት ቀናት በኋላ እነሆ ታላቁ የብርሃን ቀን ላይ ደርሰናል። ብርሃንን ተጎናጽፈን በትንሣኤው ደስታ በአንድነት የምንፈካበት ደማቅ በዓል ይሆንላችሁ። በዓሉ የሰላም፣ የደስታ፣ የጤና፣ የፍቅር ከልባችሁ ያሰባችሁበት የሚሳካበት ለእግዚአብሔር የነገራችሁት ነገር መሬት የሚይዝበት የጀመራችሁትን ነገር የምትጨርሱበት ሲሳይ የምታገኙበት ቤታችሁ በበረከት የሚሞላበት ያሰባችሁት በሙሉ የሚሳካበት እናታችሁን፣ አባታችሁን፣ እህታችሁን፣ ወንድማችሁን፣ ሀገራችሁን፣ ቤተሰባችሁን የምታኮሩበት በዓል እንዲሆንላችሁ እንመኛለን። ሳሪስ ቲቪ ላይ ትገኛላችሁ። ሳሪስ ቲቪ እንደዚህ አይነት ፕሮግራሞችን ይዘንላችሁ እየመጣን እንገኛለን ማለት ነው። በእርግጠኝነት የምነግራችሁ ነገር ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ካሁኑ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለናል። ሳሪስ ቲቪዎች ነን። ቦሌ መድኃኔዓለም ተገኝተን ነበረ። ከዛ ነው ፉቴጅ ወሰድ ነው ማለት ነው። 2018 የምታስቡት ነገር አለ አይደል? ያሰባችሁ ነገር በልባችሁ ያሰባችሁት ነገር ተሳክቶ የምናይበት በዓል እንዲሆንላችሁ እንመኛለን። ደግሞ እኛም ደግሞ በልባችን የምናስበው ነገር ቢኖር ምንድን ነው 100,000 ሰብስክራይበር መግባት ነው የምናስበው በአንድ አመት ውስጥ። ያንን ሰፖርት እንድታደርጉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ትላንት ጠይቃለን። ሳሪስ ቲቪ